ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች ዛሬ በጣም ወቅታዊና ለብዙ እናቶች ጠቃሚ የሆነ መረጃ ይዤላችሁ መጥቻለሁ። ልጅ በቅርቡ ወድቆ ግራጁ ተሰብሮ ነበር። እንደ እናት ትልቁ ጭንቀቴ እንዴት በፍጥነት ይድንለታል የሚል ነበር። እናቶቻችን የሚመክሩን ዘንጋዳ ወይም ማሽላ አጥሚት አጠጪው ነው። ዛሬ ይህ እህል ለምን ተአምረኛ እንደሆነ ሳይንሱ ምን እንደሚልና ልጆች ሳይሰለቹ እንዲበሉልን እንዴት ወደ ፒዛ እንደምንቀይረው በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። አጥንት ሲሰበር ሰውነታችን በአራት ዋና ዋና ደረጃዎች ነው የሚጠገነው። አንደኛ ኢንፍላሜሽን፣ በመጀመሪያ ደም በመፍሰስና በማበጥ አካባቢውን ለመጠገን ይዘጋጃል። ሁለተኛ ሶፍት ካለስ፣ ከሁለት ሳምንት በኋላ አጥንቱን የሚያያይዝ ለስላሳ መረብ ወይንም ስካፎልድ ይሰራል። ለዚህ ፕሮቲንና ቫይታሚን ሲ ወሳኝ ናቸው። ሶስተኛ ሃርድ ካለስ፣ አጥንቱ ጠንክሮ የሚቆምበት ደረጃ ነው። እዚህ ጋር ነው ካልሲየምና ማግኒዚየም እንደ ሲሚንቶ የሚያገለግሉት። አራተኛ ደግሞ ሪሞዴሊንግ፣ አጥንቱ ወደ ቀድሞ ቅርጹ የሚመለስበት ረጅሙ ሂደት ነው። እነዚህ ሁሉ ሂደቶች እንዲሳኩ ግን ሱፐር ንጥረ ነገሮች ያስፈልጉናል። አንዳንድ አካባቢዎች ዘንጋዳ እያልን የምንጠራው ወይንም ፊንገር ሚሌት በሳይንሳዊ ዓለም የእህሎች ንጉስ ይባላል። አንዳንድ እንደየአካባቢው አጠራሩ ይለያያል። አንዳንድ ቦታ ማሽላ ይሉታል። ለምን መሰላችሁ? ካልሲየም አለው። ዳጉሳ ከወተት በ3 እጥፍ ከሩዝ ደግሞ በ30 እጥፍ በላይ ካልሲየም ይዟል። በ100 ግራም ዘንጋዳ ውስጥ 344 ሚሊግራም ካልሲየም ይገኛል። ይህ ለአጥንት ግንባታ ዋነኛው ግብአት ነው። ሁለተኛ ደግሞ ማግኒዚየም፣ ዘንጋዳ ውስጥ ያለው ማግኒዚየም ካልሲየሙ በትክክል ወደ አጥንት እንዲገባ በር ከፋች ሆኖ ያገለግላል። ሌላኛው ፎስፈረስ ነው። አጥንት ጥንካሬ እንዲኖረው ከካልሲየም ጋር ተዋህዶ አጥንቱን ኮንክሪት ያደርገዋል። የቫይታሚን ዲ ሚስጥሩ፣ ብዙዎች ዘንጋዳ ወይም ማሽላ ቫይታሚን ዲ ያለው ብለው ያስባሉ። ሳይንሱ ግን የሚለው ዘንጋዳ ወይም ማሽላ ውስጥ ጥቂት ቫይታሚን ዲ2 ቢኖርም ዋናው ስራው ካልሲየምን ማከማቸት ነው። ያ ካልሲየም ወደ አጥንት እንዲሄድ ግን ልጃችን የግድ ፀሐይ መሞቅ ወይም እንደ እንቁላልና ቺዝ ያሉ ምግቦችን መመገብ አለበት። ታዲያ አሁን ወደ አሰራሩ ስንገባ 3 ኩባያ የዘንጋዳ ዱቄት፣ 1 የሻይ ማንኪያ ቤኪንግ ሶዳ፣ ሩብ የሻይ ማንኪያ ጨው፣ 1 ብርጭቆ ወተትና 1 የሻይ ማንኪያ እርሾ በማድረግ በደንብ ማሸት። የገበታ ቅቤም ጨምሬበታለሁ። ከዛም ዶሮ፣ አጥንት 50% ፕሮቲን ነው። ዶሮ ደግሞ አጥንቱ የሚቀመጥበትን ኮላጅን ለመስራት የሚረዱ አሚኖ አሲዶችን ይሰጠናል። ስለዚህ ዶሮን እከታትፈውና በበርበሬ፣ እርድ፣ ሮዝመሪ፣ ዘይት፣ እርጎ ካላችሁም ጨምሩበት። እኔ እዚህ ጋር አላረኩበትም። በደንብ እሽት አድርጋችሁ በእጃችሁ ትንሽ ሰዓት ማስቀመጥ። ከዚያም መጥበሻ ላይ ትንሽ ዘይት አድርጋችሁ ነጭ ሽንኩርት ጨምሩና ስጋውን ትጠብሱታላችሁ። ተጠብሶ ይኸው ምን እንደሚመስል አያችሁት። ከዚያም የፒዛውን ስልስ ከሰራም በኋላ የዘንጋዳውን ሊጥ እንደሌላ ፒዛ አንዳምጠውም አብኩተን አንዳምጠውም እንዳይፈራረስብን እንዳይፈረካከስብንና ስትዳምጡት ይፈረካከሳል። ስለዚህ ምንም አይነት የስንዴ ዱቄት ስላልጨመርኩበት እንደ ቂጣ በውሃ በእጃችሁ እየነከራችሁ በደንብ ሰፋ አድርጋችሁ መጠፍጠፍ ነው። እዛው ኦቨናችሁ ላይ ማለት ነው የምታደርጉበት ላይ። ከዛም በኋላ ደረቅ ሲል ከላይ በደንብ ሲደርቅ ስልሱን ቅብት ታረጉታላችሁ። ከዛም ቺዙን ትነሰንሱትና ቺዝ ካልሲየም ብቻ ሳይሆን ያው ቫይታሚን ዲም ስላለው ዘንጋዳ ውስጥ ያለውን ካልሲየም ወደ አጥንት እንዲገባ ይረዳል ማለት ነው። ከዛም የሰራነውን ዶሮ ነስነስ ታረጉታላችሁ። ሲበስል አውጥታችሁ ይውላችሁ ምን እንደሚመስል እንዴት ቆንጆ መሰላችሁ። እንዲህ ያደረጋችሁ ለየት ያለ ምግብ በመስራት የልጆቻችን አጥንትን መጠገን ትችላላችሁ። ውድ እናቶችዬ፣ ልጆቻችን ሲታመሙ የኛ ብርታት ለነሱ ትልቅ ኃይል ነው። አንደኛ ፀሐይ መሞቅ አለባቸው። የዘንጋዳው ካልሲየም እንዲሰራ ልጆቻችሁን ጧት ከ15 እስከ 20 ደቂቃ ፀሐይ አስሙቁ። በጣም ቆንጆ ነው። ያለ ፀሐይ ዘንጋዳው ሙሉ ውጤት አይሰጥም። ሁለተኛ ውሃ ነው። እነዚህ ምግቦች ፋይበር ስላላቸው ልጁ በቂ ውሃ መጠጣት አለበት። ሶስተኛ ትዕግስት። አጥንት መጠገን ጊዜ ይወስዳል። ነገር ግን በእነዚህ የተፈጥሮ ምግቦች ጥገናውን ማፋጠን እንችላለን። ስለተከታተላችሁኝ አመሰግናለሁ። ሰሞኑን እንግዲህ ለአጥንት የሚረዱ ምግቦችን በተከታታይ እንደዚህ የተለያዩ አይነት ምግቦች አሉ እለቅላችኋለሁኝ። ታዲያ ለሌሎች እናቶች ማጋራት እንዳትረሱ። ግሬስ ዌልነስን ሰብስክራይብ አላረጋችሁ ሰብስክራይብ አድርጉ። አበረታቱኝ ባካችሁን። ቴንኬ ንግባ እስቲ። አመሰግናለሁ። ወዳችኋለሁ። ቻው